ሰላም ጽህና ሀበሎ ሰላም ጤና ይስጥልን። እንደምን ቆያችሁ? እንደምን ከረማችሁ? ዛሬም ይኸው በቻሌንጃችን ተከስተናል። ለየት ባለ ግሪን ኤሪያ ስፍራ ላይ መጣን። ዛሬ ቻሌንጃችንን እንቀጥላለን ማለት ነው። ሌትስ ጎ ማን። ያው እንግዲህ እንደተለመደው ዛሬም የምንጀምረው በዳይመንድ ፑሽ-አፕ ነው እንዳልኳችሁ። እንግዲህ ዛሬ እየሰራን አንዳንድ ነገሮችን እንነጋገራለን። እሱም መሰላችሁ የሚያሸልም ጥያቄ ነው። ቀድሞ ለመለሰ ለአንድ ሰው የ100 ብር ካርድ አለው። በአለማችን ላይ በፑሽ-አፕ ሪከርድ የያዘው ሰው ማን ነው? ይህን የምትመልሱልኝ እንትን ባለ ቪዲዮ በተወሰተ በ30 ሰከንድ ውስጥ ይሆናል። ኦር ደግሞ በቃ አንድ ደቂቃ ውስጥ ቪዲዮ በተወሰተ በአንድ ደቂቃ ውስጥ ይህን ጥያቄ መልስ ትመልሱልኛላችሁ። ከዛን በውስጥ ታወሩኛላችሁ ማለት ነው። እንግዲህ ያው ዛሬ እንደምትመለከቱት ቦታው ግሪን ኤሪያ ነው እና ለመስራት በጣም አመቺ ነው። አየሩ በጣም ደስ ይላል። ቀዝቀዝ ያለ አየር ነው፣ ግን በጣም አድካሚ ነበረ። እግዚአብሔርን በጣም ያው ከዚህ በመቀጠል ያው የምንሰራውን ደግሞ ኖርማል ፑሽ-አፕ ነው። ኖርማል ፑሽ-አፓችንን 50 ጣጣ እናደርጋለን። ባይዜ ዛሬ 50 ፑሽ-አፕ ለመስራት ማለት የዳይመንድ ፑሽ-አፑን 50 ለመስራት የፈጀብኝ 55 ሰከንድ ነው። ይሄኛውን ደግሞ የፈጀብኝ ወደ 50 ሰከንድ መሰለኝ። 50 ሰከንድ። ዋይድ ፑሽ-አፑን ደግሞ ለመስራት የፈጀብኝ 48 ሰከንድ ብቻ ማለት ነው። ይሄ ማለት ያው እንግዲህ የ13 ዴይ ቻሌንጁ እየሰራ ያለው ማለት ነው። ያው እንደተለመደው ዛሬ እንደምታውቁት ዛሬ ዴይ 10 ላይ ያለ ነው፣ 10ኛ ቀን ላይ ያለ ነው። ሶ በ10 ቀን ውስጥ 50 ፑሽ-አፕ ሰርቻለሁ ማለት ነው። ማለት ያው የአንዱን ሳላቆም 50 ፑሽ-አፕ ሰርቻለሁ ማለት ነው። ይሄ ማለት ኖርማል ፑሽ-አፕ 50፣ ዳይመንድ 50 እና ዋይድ ፑሽ-አፕ 50 ማለት ነው። ሶስቱንም አንድ ሳላቆም ሰርቻለሁ። እንግዲህ ያው ይሄ ነው ለውጡ። እንግዲህ ቀጣይ ደግሞ ወደ 100 እናሳድገው ይሆናል። ሌትስ ጎ። እስኪ እንሂድና እንጨራርስ። እስኪ ዛሬ ታችን ጨርስና ቀጣይ እንግዲህ ያው እንቀጥላለን ማለት ነው። ያው የጥያቄውን መልስ እጠብቃለሁኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉ አይረሳ። እወዳችኋለሁኝ። ባይ። ሰላም ሁኑልኝ።